እንዲያጠነክርህ ከፈለክ ወደ አላህ ስትጓዝ ንያ ጽድት ያለ መሆን አለበት። ሁለተኛ ሐራም የሆኑ ግንኙነቶችህን አቋርጥ። ለአላህ ብሎ አንድን ነገር የተወሰው ደግሞ አላህ ስብሓንሁ ወተዓላ የተሻለ ነገር ይተካለታል። ሶስተኛ የተወሰነ የቁርአን ዊርድ አዘጋጅ። ዊርድ ማለት ምንም ቢሆን ያለማቋረጥ በየቀኑ የምትቀራው የተወሰነ የቁርአን መጠን ማለት ነው። ስትጀምር ብዙ ባታበዛው ጥሩ ነው። በቀን አንድ ገጽ በቂ ነው። ረሱል ዓለይሂ ሰላቱ ወሰላም ወደ አላህ ተወዳጁ ሥራ ማለት ትንሽም ብትሆን ዘውታሪ የሆነችው ነች ይላሉ ሰለዋቱ ረቢ ወሰላሙሁ ዓለይህ። አራተኛ ዘፈንና ፊልሞችን መተው። ጀነትን እንደምንፈልግ ተስማምተናል አይደል? አምስተኛ ሱና ሶላቶችና ጾሞችን መጀመር። በጀነት ቤት የሚያስገነቡትን 12ቱን ሱናዎች መስገድ ማለትም ከፈጅር በፊት 2 ረክዓ፣ ከዙሁር በፊት 4 ረክዓ፣ ከዙሁር በኋላ 2 ረክዓ፣ ከመግሪብ በኋላ 2 ረክዓ፣ ከዒሻእ በኋላም 2 ረክዓ፣ ዊትርም 1 ረክዓም ቢሆን እንዳንረሳ። ከዛም ሰኞና ሐሙስ እና ከየወሩ 3 ቀን መጾም። ስድስተኛ ምላስን መጠበቅ። ምላስን ከሐሜት፣ ከውሸት፣ ከስድብና ወዘተ መጠበቅ። መልካም ስራህን ሁላ ለሰዎች አታከፋፍል። ሰባተኛ የጌታህን ውዴታ እምትፈልግ ከሆነ የዲን ዕውቀትን መማርን አደራ። 1-2 ገጽም ይሁን ብቻ ግን በዓቂዳ ትምህርት ጀምርና ቀጥል፣ አታቋርጥ። ስምንተኛ ከአላህ ጋር ለብቻ ሆኖ ማውራት። ወላሂ ለብቻ ሆኖ ከአላህ ጋር ስለ ማውራት ባወራ አልጨርሰው። ጥፍጥናው፣ ራሓው፣ ምንዳው ላውራ ብል አልችለው። ቁርአንን ወይንም አንድ መጽሐፍ ያዝና ወይንም በአላህ አፈጣጠር ላይ አስተንትን። ለብቻ ሁንና አላህን ልክ እንደምታየው ሆነ አናግረው፣ አልቅስ፣ ለምን፣ ተማጸን። ለነፍስህ መጽዳት፣ ለኢማንህ መጠንከር ወደ አላህ የበለጠ ለመቅረብ ትልቅ ተጽዕኖ አለው። ዘጠነኛ ሌሊቱን ሕያው አድርግ። አሳሳቢውን ጉዳይ እንዴት እንዳዘገየሁት አላውቅም። ለይል መስገድ ማለት እኮ የደጋግ ሰዎች መፈክር፣ የመልካም ሰዎች መገለጫ፣ የአላህ ባሮች ሚስጥር ነች። ጥፍጥናዋን ልገልጽልህ አልችልም። ራስህ እንድትቀምሰው ነው የምፈልገው። አስረኛ ሰደቃ ወይም ምጽዋት ስጥ። ሰደቃ በገንዘብ ብቻ የተገደበ ነገር አይደለም። የሙስሊም ወንድም ፊት ላይ ፈገግ ማለትህ ሰደቃ ነው። በመልካም ንግግር የሰዎችን ህሊና መጠገንህ ሰደቃ ነው። ከመንገድ ላይ ቆሻሻን ማስወገድህ ሰደቃ ነው። ረሱል ሰለዋቱ ረቢ ወሰላሙሁ ዓለይህ እንዳሉት መልካም ነገር ሁሉ ሰደቃ ነው። 11ኛ ዓይንህን ስበር። ሴቶችን አትይ፣ አካላቸውንም አታስተውል። አንቺም እንደዛው እህቴ። ዓይንህን ስትሰብር አላህ ዘንድ እንዴት ትልቅ እንደምትሆን ብታቅ ኑሮ። ረሱልም ዓለይሂ ሰላቱ ወሰላም ዓይኑን ለአላህ ብሎ የሰበረ ሰው አላህ የኢማንን ጥፍጥና ልቡ ላይ እንደሚተካለት ተናግሯል። ኢብኑል ቀይምም እንዳሉት ዓይኑን ለአላህ ብሎ የሰበረ ዓይኑ ከአላህ ፍራቻ ታነባለች። 12ኛ ሞትህም የሚቀጥል ሥራ። አንተ ጋር እንዲቆም አታድርገው፣ ሌላውንም አስታውስ። ብዙ የሚያስፈልገው ሰው አለና ይህንን ትምህርት በራሱ ሼር አድርገው እና በአንተ ምክንያት የተማረበትን ሰው ሁሉ አጅር ሸምት። ሌላውም ሊዘነጋ የማይገባው ነገር ዚክር ነው። ምላሳችን ሁሌም አላህን በማስታወስ መርጠብ መቻል አለባት። ልባችንም እንዳይደርቅ አላህን ሁሌ እናስታውስ። ስንቀመጥ፣ ስንራመድ፣ ልንተኛ ስንል፣ መኪና እየነዳን፣ ታክሲ ውስጥ እየተሳፈርን ብቻ ዚክር ለማድረግ ቦታ አያስፈልገው። የትም ብንሆን ዚክር ማድረግ እንችላለን። መቼም ሰው ነንና ፈራሽ እንደሆንን እናውቃለን። እንደ ሙስሊም ከሞት በኋላ ሕይወት እንዳለ እናምናለን። ስለሆነም